ተደርጓል። ፑቲን 80ኛውን የድል በዓል ሲያከብሩ በወዳጆቻቸው ተከበው እሳቸው ከአርበኞች ጋር ነግሰውም ሆኗል። ትርጉሙ ፑቲን በወዳጅ ተከበቡ ሳይሆን ምዕራቡ ዓለም ያገለላት ሩሲያ ብቻዋን አይደለችም የሚል በመሆኑ በእርግጥም አስደንጋጭ መልእክት ለዛኛው ዓለም ይሆናል። ከጎናቸው የቻይናውን ሺጂንፒንግን ያልነጠሉበት ምክንያትም በዓለም ፖለቲካ ስርዓት ትልቁን ድርሻ እየተወጣች ያለችው ቤጂንግ ከኛ ጋር ናት የሚል አረዳድ እንዲፈጠር ለማድረግ ጭምር እንደሆነ ተነግሯል። ያም ሆኖ ግን ፑቲን የድል ቀናቸውን ሲያከብሩ በተለይም በዩክሬን ላይ ጦር ካዘመቱ በኋላ ወታደራዊ ሰልፉን ገድል በዓላቸው ይልቅ ዛሬም አሸናፊ ነን ፍሩን ትርጉም ለመስጠት እንደ ወታደራዊ ፕሮፓጋንዳ እየተጠቀሙበት ነው በሚል የሚያጣጥሏቸው የበዙ ናቸው። የጀርመን የብሪታንያና የፈረንሳይ ፖለቲከኞች ከዚህ አንጻር ጉዳዩን ይቃኙባቸዋል። ኢማኑኤል ማክሮን በተለይ ከዚህ ጉዳይ ጋር የተለያየ ግንዛቤ እንዳላቸው ይነገራል። ፑቲን በእጅጉ የምታንሳቸውን ዩክሬንን ጦር ሲያዘምቱባት የታላቁ የአርበኞች ድል የተራዘመው አካሄድ እያደረጉት ሄደዋል። ከወታደራዊ ትዕይንት